ሲኮት ይህን የተንጣለለ መንደር በምስል ስናይ የመኖሪያ መንደር ወይም ትልቅ የአንድ ሀገር ቤተ መንግስት ሊመስለን ይችላል። በተለይ ረጅም አጥሩንና የህንፃው ግዝፈት ሲታይ የሀገር መሪ የሚኖርበት ጥብቅ ስፍራ ይመስላል። ነገር ግን የሁላችንም ግምት ትክክል እንዳልሆነ ብንነግራችሁስ? ይህ ግዙፍ ህንፃ ባይገርማችሁ እስር ቤት ነው። ያውም ሀገርን ለማፍረስ ከጫፍ የደረሱ በቡድን የተደራጁ ገዳይ፣ ደፋሪ፣ ሐሺሽ ነጋዴና የክፉ መንፈስ አምላኪ ወንበዴዎች የታሰሩበት እስር ቤት። ለማመን ይከብዳል አይደል? በውስጥ ደግሞ 40,000 እስረኞች እንደሚገኙ ስንሰማ አግራሞታችንን ከፍ ያደርገዋል። እንደምትመለከቱት ከወገብ በታች ከሚለብሱት የውስጥ ሱሪ ውጪ ምንም ሳይለብሱ ራቆታቸውን በቀዝቃዛ የሲሚንቶ ወለል ተደርድረው ተቀምጠው ይታያሉ። ገሚሶቹ ደግሞ በተደራራቢ የብረት ፍርግርግ ላይ እንደ ዕቃ ተደራርበው እንመለከታለን። ከዚህ የዓለማችን ቁጥር 1 ግዙፍ እስር ቤት ግድግዳ በስተኋላ በአንዲት ሀገር በሽብርና በወንጀል ላይ የተከፈተ የጦርነት ሂደትን ያሳያል። ይህች ሀገር ይህንን ጦርነት በድል ትወጣ እንደሆነ አብረን የምናይ ይሆናል። አብራችን ይቆዩ የዘወትር ግብዣችን ነው። ኤልሳልቫዶር በአንድ ወቅት ለ10 ዓመታት በዓለም ዙሪያ የምትታወቅበት ስም የግድያዋ ዋና ከተማ በመባል ነው። ይህም ሊሆን የቻለው MS-13 እና ባሪዮ 18 ብለው ራሳቸውን የሚጠሩ ጋንግስተር ቡድኖች ሀገሪቷን ከዳር እስከ ዳር በመውረር ሐሺሽ በመነገድ ሰዎችን በማገት ከነጋዴዎች እያስፈራሩ ገንዘብ መሰብሰብና ሌሎች ወንጀሎች የየዕለት ተግባራቸው ሆኑ። በዚህም የተነሳ ሀገሪቱ መንግስት የሌላት እስክትመስል ድረስ ሰዎች በፍራቻ ይኖራሉ። ሁኔታው በጣም በከፋበት አካባቢ የሚኖሩ ቤተሰቦች እንደ ጎረቤቶቻቸው የመገደል ዕጣ እንዳይገጥማቸው ልጆቻቸውን ይዘው ሀገር ጥለው ወደ ጎረቤት ሀገራትና በለስ የቀናቸውም ወደ አሜሪካ ተሰደዱ። መላው ሀገሪቱ በሚባል ደረጃ በሀገሪቱ ሕግ ሳይሆን በእነዚህ ሁለት የማፊያ ቡድኖች ሕግ ይተዳደራል። እንደ አውሮፓውያን አቆጣጠር በ2015 በወጣው መረጃ መሰረት የሀገሪቱ የግድያ አሃዝ ከ100,000 ሰዎች 100 ሰዎች በእነዚህ ወንበዴዎች እንደተገደሉ ያሳያል። ይህ ደግሞ ኤልሳልቫዶር በዓለማችን ካሉ መሰል ግድያዎች ከተፈጸመባቸው ሀገራት በአንደኝነት አስቀምጠዋታል። ይህ እስር ቤት በደቡብ አሜሪካ በምትገኘው ኤልሳልቫዶር በተባለች ሀገር ቴኮሉካ በተባለ ገጠራማ ስምጥ ሸለቆ ውስጥ የሚገኝ ሲሆን ሴኮት ወይም በሀገሬው አጠራር የአሸባሪዎች ማጎሪያ ማዕከል ይባላል። በዓለማችን ላይ ካሉ እስር ቤቶች መካከል በግዝፈቱ በአስፈሪነቱና በሚይዘው ሰው መጠን አንደኛ ነው። ነገር ግን ከዚህ ግዙፍ እስር ቤት ግድግዳ በስተጀርባ ያለው ሚስጥር ይህች ሀገር እንደ ሀገር ለመቀጠል ያሰጉኛል የምትላቸውን አደገኛ ወንበዴዎች፣ አሸባሪዎች፣ ገዳዮችና የክፉ መንፈስ አምላኪዎችን ያሰረችበት የሀገር ሰላም ዋስትና የሆነ ስፍራ ነው። ቢሆንም ግን በምን መልኩ ነው ይህንን እያከናወኑ ያለው የሚለው ከሰብአዊ መብት ተሟጋች ድርጅቶችና ከብዙዎች የሚነሳ ጥያቄ ነው። ሴኮት እንዴት ተመሰረተ? እንደ አውሮፓውያን አቆጣጠር በ2019 ናይብ ቡኬሌ የተባለ የ37 ዓመት ወጣት ፖለቲከኛ ይህንን የወንበዴዎች ችግር አውጠፋለሁ በሚል አጀንዳን በዋነኝነት በማራመድ በምርጫ አሸንፎ ስልጣን ከያዘ በኋላ ይህንን ችግር ለመፍታት ብዙ ቢጥርም እነኚህ ወንበዴዎች ስልታቸውን በመቀያየር ህዝቡን መቆሚያ መቀመጫ ያሳጡታል። ህዝቡም በዚህ የፍርሃት ደመና ተከቦ የአገሪቱ ሰማይ ላይም የሞት ፍራቻ እያንዣበበ በነበረበት ወቅት አሰቃቂና ዓለምን ያስደነገጠ አረመኔያዊ ጭፍጨፋ በ2022 ከማርች 25 እስከ 27 ባሉት ቀናት ውስጥ ብቻ በእነዚህ በተደራጁ ወንበዴዎች በተሰነዘረ ጥቃት 87 ሰዎች በአሰቃቂ ሁኔታ ተገደሉ። ሀገሪቱም በደም ጎርፍ ተጥለቀለቀች። ይህንን ተከትሎም ወጣቱ ፕሬዝዳንት ናይብ ቡኬሌ በMS-13 እና በባሪዮ 18 የጋንግስተር አባላት ላይ በሀገሪቱ ጦር ሰራዊትና በፖሊስ በመታገዝ መጠነ ሰፊ የእስር እርምጃ መውሰድ ጀመረ። በዚህ እርምጃም ከ70,000 በላይ የማፊያ ቡድኑ አባላት በቁጥጥር ስር ዋሉ። በዚህም የተነሳ አብዛኛው የሀገሪቱ እስር ቤቶች በእስረኛ ብዛት ተጨናነቁ። እነኚህ ነፍሰ ገዳይ ወንበዴዎች የተደራጁ በመሆናቸው አምልጠው በድጋሚ ህብረተሰቡን ያሸብራሉ የሚል ፍራቻ ስለነበር በፕሬዝዳንት ናይብ ቡኬሌ ትዕዛዝ ይህ ሴኮት የተባለ ግዙፍ ዓለም በቃኝ እስር ቤት እንዲሰራ ተወሰነ። በጁን 2022 ተጀምሮ በሚገርም ፍጥነት ቀንና ሌሊት ተገንብቶ ይህ 40,000 እስረኛ የሚይዝ በ23 ሄክታር ላይ ያረፈ ሲኦል መሳይ እስር ቤት በ7 ወር ብቻ በመጠናቀቅ በጃንዋሪ 2023 በፕሬዝዳንት ናይብ ተመርቆ ስራ ጀመረ። ሴኮት ውስጥ ህይወት ምን ይመስላል? የመጀመሪያዎቹ 2,000 እስረኞች ወደ ሴኮት ሲገቡ የሚያሳየው ምስል በዜና አውታሮችና በማህበራዊ ሚዲያዎች ሲሰራጭ ዓለም በግርምት ሲመለከት ነበር። እስረኞቹ ከወገብ በላይ እርቃናቸውን ሆነው በባዶ እግራቸው አንድ ላይ በጥንድ በሰንሰለት ታስረው የዘላለም ቤታቸው ወደ ሆነው ወደማይወጡበት እስር ቤት ሲገቡ ይታያል።
ይህም ለአብዛኛው ኤልሳልቫዶራውያን የዘገየ ፍትህ ቢሆንም የደስታ ስሜትን ሲፈጥር፣ ከዚህ በተቃራኒው የቆሙ ወገኖች ደግሞ ሀገሪቱ ወደ ከፋና ወደ ለየለት የአምባገነንነት ስርዓት ገብታለች በማለት ይሞግታሉ። ወደ ሴኮት ሲገባ ገና መግቢያው ላይ ልክ በኤርፖርቶች የሚገኘው አይነት የፍተሻ ማሽን የተገጠመ ሲሆን እያንዳንዱን የሚገባና የሚወጣ ሰው የእስር ቤቱ ጠባቂዎቹን እንኳን ሳይቀር በዚህ ማሽን ተፈትሸው ገብተው ተፈትሸው ይወጣሉ። በአንድ ወቅት ሀገር በሞላ ለነፍሱ የሚፈራቸው የማፊያ አባላትም ከውስጥ ሱሪ በቀር ልብሳቸው እንዳለ ተገፎ እርቃናቸውን ተዋርደው ልክ ለሽያጭ እንደቀረቡ እንስሳት በረድፍ ተደርድረው ገሚሶቹ ደግሞ እንደ መደርደሪያ በተሰራ የብረት ፍርግርግ ላይ ተደራርበው ኩርምት ብለው በሀሳብ ይቆዝማሉ። እስር ቤቱ በሰው ብዛት የተጨናነቀ ሲሆን ከ100 እስረኞች በላይ በአንድ ክፍል ይታሰራሉ። እስረኞቹ ፍራሽ የሚባል ነገር ፈጽሞ አያውቁም። ይልቁንም ከሲሚንቶ በተሰራ ደረቅ አልጋ ላይ ይተኛሉ። ምግብም የሚሰጣቸው በትንሽዬ ቀዳዳ ሲሆን ከዚህ በላይ የከፋው ደግሞ አንዳንዴ እንኳን ይህንን ስቃይ የሚያስረሳ ወዳጅ ዘመድ መጥቶ ሊጠይቃቸው አይችልም። ከውጭው ዓለም ጋር በምንም አይነት አይገናኙ። በስልክ እንኳን ከቤተሰብ እንዳይገናኙ በእስር ቤቱ ዙሪያ በ5 ኪሎ ሜትር ርቀት የስልክ ኔትወርክ ሆነ ተብሎ እንዳይሰራ ተደርጓል። ይህም የተደረገው ወንበዴዎቹ ውጪ ካሉ የቡድኑ አባላት ጋር በስልክ ተገናኝተው ለማምለጥ እንዳይሞክሩ እንዲሁም ከውስጥ ትዕዛዝ እንዳያስተላልፉ በማሰብ ነው። የእስር ቤቱ አጥር ግንብ ርዝመቱ 9 ሜትር ሲሆን ከላይ ዙሪያውን በኤሌክትሪክ ሽቦ የታጠረ ነው። በዚህ እስር ቤት በዋናው በህንፃ ውስጥ 12 የጥበቃ ማማዎች ያለው ሲሆን በቅጥር ግቢው ዙሪያ ደግሞ 7 ማማዎች አለው። በድምሩ 19 ማማዎች ማለት ነው። እያንዳንዱ ማማ ላይም 7 ስናይፐር የታጠቁ ጥበቃዎች ሲኖሩ እስር ቤቱም በኤአይ በሚታገዙ ዘመናዊ ካሜራዎች የ24 ሰዓት ጥበቃ ይደረግለታል። እንዲሁም ከግቢው በ2 ኪሎ ሜትር ርቀት ላይ ወታደሮች ዙሪያውን አጥረው ይቀመጣሉ። በምንም አይነት ያለ መንግስት ፍቃድና የይለፍ ወረቀት የሌለው ሰው ጋዜጠኛም ቢሆን እነዚህን ወታደሮች አልፎ መግባት አይችልም። ይህ ደግሞ ይህ እስር ቤቱ ከተከፈተበት ጊዜ ጀምሮ ማንም እስረኛ መግባት እንጂ አምልጦ ሳይወጣ ለመቆጣጠር አስችሏል። ሴኮት ለኤልሳልቫዶር ምን ጠቀመ? የዚህ እስር ቤት ጥቅም ወዲያው በመላው ኤልሳልቫዶር ይስተዋል ጀመር። እስር ቤቱ በተመረቀ በወራት ጊዜ ውስጥ የጋንግስተሮቹ የግድያ የረብሻና የወንጀል መጠን በ10 ዓመታት ታይቶ በማይታወቅ ሁኔታ አሽቆለቆለ። ለወትሮ ልጆች ወጥተው መጫወትና አዛውንቶች ለእግር ጉዞ መውጣት የሚፈሩበት መንደሮች ሰላም መሆን ጀመሩ። ነጋዴዎችም ወደ ንግዳቸው መመለስ ጀመሩ። የኤልሳልቫዶር ዜጎችም ከብዙ የመከራና የሽብር ዓመታት በኋላ የሰላም አየር መተንፈስ ጀመሩ። በዚህም የተነሳ የወጣቱ ፕሬዝዳንት ናይብ ቡኬሌ ህዝባዊ ድጋፍ ከ40 በመቶ በአንዴ ወደ 80 በመቶ አሻቀበ። ነገር ግን አንዳንዴ የሰብአዊ መብት ድርጅቶች በእስረኞች አያያዝ ያለ ፍርድ ሂደት መታሰርና ከገዳዩ ጋር ንክኪነት የሌላቸው ወጣቶች ያለ አግባብ ታስረዋል በሚል ቅሬታና ወቀሳ ሲያቀርቡ ይህንን ትችት ጋዜጠኞችን በመደገፍ እስረኞች ተፋፍገው እንደሚኖሩና በእስር ቤቱ ውስጥም ቶርች እንደሚደረጉ በዚህም የተነሳ በእስር እንደሚሞቱ ይናገራሉ። ሆኖም ግን የአገሪቱ ፕሬዝዳንት ናይብ ቡኬሌ ይህን ክስ በማስተባበል እንዲህ ብለዋል። የማንም መብት እንጠብቅ? ሰርቶ የሚኖረውን የሰላማዊ ህዝብ ወይስ የገዳይና ቀማኛ ወንበዴዎችን መብት እንጠብቅ? በማለት በፌዝ መልሰዋል። ለአብዛኛው ኤልሳልቫዶራዊ መልሱ ግልጽ ነው። ሰላማቸውን አግኝተዋል። ነገር ግን ተቃዋሚዎች ደግሞ በተቃራኒው የተመለከቱት ነው። ይህ ሴኮት ተአምራዊ ኩነት ወይስ የሰብአዊ መብት ጥሰት የሚፈጸምበት ስፍራ በማለት መሞገታቸውን ቀጥለዋል። ያም ሆነ ይህ ሴኮት እስር ቤት ብቻ አይደለም፣ ለመላው ኤልሳልቫዶር ዜጎች የሰላም ሐውልታቸው ነው። እንዲሁም ለሌሎች ደግሞ የሰዎች የሰብአዊ መብት እየተገፈፈ ያለበት ማጎሪያ ነው። አንዳንዶች ደግሞ ለካ ወንጀልን በዚህ መልኩ ተዋክቶ ድል ማድረግ ይቻላል ሲሉ፣ ሌሎች ደግሞ ኤልሳልቫዶር ራሷ እስር ቤት የሆነችና የሰው ልጆች ያለ ፍትህ የሚታሰሩባት ሀገር እንደሆነች ይናገራሉ። እስቲ ሴኮት ለእናንተ ምንድን ነው? ለሀገር ህልውና ወሳኝ የሆነ ስፍራ ወይስ የነፃነትና የድል አርማ? ሐሳቡን ይስጡ። ትክክለኛውን መልስ ደግሞ ለታሪክ እንተዋለን። ነገር ግን አንድ ነገር እርግጥ ነው። እሱም ከዚህ ግዙፍ የዓለማችን እስር ቤት ግድግዳ በስተጀርባ የነፃነት የፍትህና የሰብአዊነት ትግል እስካሁን ፍጻሜ አላገኘም። አበቃን። ይህ የሀገር ልጅ ዩቲዩብ ቻናል ነበር። ታሪክ ከነ ሙሉ ክብሩና እውነታ የሚቀርብበት። ውድ ተመልካቾቻችን ይህንን ቪዲዮ መሳጭ ሆኖ ካገኛችሁት ላይክ፣ ኮሜንት፣ ሼር እና ሰብስክራይብ በማድረግ አበረታቱን። በሌላ ቪዲዮ በሌላ ጊዜ እስከምንገናኝ ቸር ያገናኘን።